ለብዙ ዓመታት ችግር ሆኖ የቆየው የኤርትራ ጥያቄ ይህ ነው የማይባል ደም ፈሶበት አያሌ ህይወት አልፎበት መገመት የሚያዳግት ንብረት ጠፍቶበት በጦርነት መፍትሄ ሊያገኝ አልቻለም። በርግጥ የደርግ አገዛዝ ተገርስሶ ከወደቀበት ጊዜ አንስቶ ላለፉት 2 ዓመታት በኤርትራም ሆነ በሌሎች የኢትዮጵያ ክልሎች ጦርነት ጠፍቶ በመትኩ ሰላምና መረጋጋት የሰፈነ በመሆኑ የኤርትራውያን ጥያቄ በሰላማዊ መንገድ መፈታት የሚችልበት ወቅት ላይ ተደርሷል። ለዚህም ብቸኛ መፍትሄ ሆኖ የቀረበው ህዝበ ውሳኔ ወይም ሪፈረንደሙ ነው። የዚህ ህዝበ ውሳኔ ድምጽ አሰጣጥ ደግሞ በነገው ዕለት ይጀምራል። በምንም አይነት ሁኔታ ድል እንደማያደርጉ ያውቃሉ። በፍጹም ይሄ ግልጽ ይመስለኛል። እንኳን እነሱ ቀርቶ ሌላም ኃይል ተሰባስቦ በቀጥታ ግልጽ ወረራ አድርጎም ኤርትራን ቢዝ ለሚቀጥለው 100 ዓመትን ዋጋል እንጂ ምንም ህይወት የለም። ይሄንን ያውቃሉ። ኢምፖሲብል ነገር ነው የሞከሩት ተመነሻው እኔ እንደሚገባኝ። ለመሆኑ ከረጅም ዓመታት በፊት ኤርትራ ከኢትዮጵያ ጋር መዋሃድ አለባት፣ የኤርትራና የኢትዮጵያ ህዝቦች አንድነት ይጠበቅ ይሉ የነበሩ ኤርትራውያን አባቶቻችንና አያቶቻችን በዚህ ህዝበ ውሳኔ ወይንም ሪፈረንደም ላይ ያላቸው አስተያየት ምንድነው? ያኔ መቼም እኛ ፈረንጆች፣ ጣሊያኖች፣ እንግሊዞች ስር እንታደር ነበር። ከነሱ ነፃ ለመውጣት የሚበጀው የሚሻለው ከኢትዮጵያ መቀላቀል እንደሆነ አምነንበት ታግለናል። ያኔ ረገጠ መንግስቱ ምንም የሚደርስ ነገር ባህር ያገባቸዋለሁ። ትናንት አይተው እንደ ቴሌቪዥን ምንድነው ሲናገር የነበረ? ይሄ ነው መንሻው። እሱ በጥጋቡ ላደረገው ነው። እቀጠቅጣቸው ትንሽ ናቸውና ባህር ያገባቸዋል ብሎ ነው። ዳዊት ለጎልያድ ያደረገው ነገር ነው። ከኢትዮጵያ ደግሞ ምን ላይበት ምክንያት ኢትዮጵያኖች ኤርትራኖች አንድ ዘርነን አንድ ጂኦግራፊነን ተጋብተናል፣ ተዋልደናል። ምን ላይው ነገር የለም። እኔ ባንደራዬን እጄ አንተ ባንደራህን ይዘህ መኖር እንችላለን አንድ ላይ። ዋናው ነገር የተሰበሰበው እዚህ ሽማግሌዎች እንግዲህ ከ60 ዓመት በላይ ምን ሆነንና ይህንን ትክክል መሰራቱን እንድንመለከትና ምስክር እንድንሆን የተቀመጥን መሆኑን እንድታውቁት። ምክንያቱም ይሄ የተፈለገበት ምክንያት ከዚሁ እድሜ ክልል ያሉ ሰዎች እውነቱን ይመለከታሉ፣ እውነቱን ይገመግማሉ፣ እውነቱን ደግሞ ምስክርነት ይሰጣሉ ተብለን ለዚህ ነው። ምናልባት እኛም በአዲስ አበባ ክልል በተለያዩ አካባቢዎች በመዘዋወር በኤርትራው ህዝበ ውሳኔ ወይም ሪፈረንደም ጉዳይ አንዳንድ ሰዎችን አነጋግረናል። በተለይም በሪፈረንደሙ ላይ ተጻራሪ አቋም የሚያንጸባርቁ ሰዎችን ሐሳብ ለማሰባሰብ በዛሬው ዕለት በርካታ ሰዎችን አነጋግረን አብዛኞቹ አስተያየታቸው በካሜራ እንዲቀረጽ ፈቃደኞች ሳይሆኑ ቀርተዋል። አስተያየቴ ያው መንግስትና ህዝቡ ከወሰነ ምንም ማድረግ አይቻልም እንጂ እኔ በኔ በኩል ሪፈረንደሙ በኢትዮጵያውነቴ ካም በፊት ያው ከአሰብ ተፈናቅየን የመጣው ይሄን እድል ግን አላጋጠመንም ኢትዮጵያውያን እና በዛ ኤርትራ በመገንጠሏ ግን ሙሉ በሙሉ አልደግፈውም። ህዝቡና መንግስት ቢያምንበት እኔ አላምንበት። ወልደን ተዋልደናል፣ አንድ ሰዎች ነን፣ አንድ ቤተሰብ ነን፣ አንድ ወንዝ ነው የምንቀዳው። እንዴት መገንጠል አለበት? አትገነጠልም። በኔ በኩል አላምንበት። የነሱ ነዋሪዎች ግን የኤርትራ ተወላጆች ነን የሚሉት ግን ነፃነትን ቢመርጡ ምንድነው አስተያየትሽ ነው? እንግዲህ ጥያቄ አሁን ባርነት ነው እንዴ ያሉት? ነፃነት የላቸውም እንዴ? ያለፈው የደርግ ስርዓት ተገርስሷል አይደለ? ሰላም ነው እንፈልገኛ፣ ጦርነትን አንፈልግም። ከዚህ ቀደም በደም የተጠለቀለቀችውና ወገኖቻችን ልጆቻችን ያለቁት ይበቃናል። ባለፉት 3 ቀናት የተካሄደው የኤርትራ ሪፈረንደም ኢትዮጵያ ውስጥ በተሳካ ሁኔታ መጠናቀቁን በኢትዮጵያ የኤርትራ ጊዜያዊ መንግስት ተወካይ አቶ ኃይሌ መርቆሪዎስ አስታወቁ። የኢትዮጵያና የኤርትራ ህዝብ ካሁን ወዲህ በእኩልነት በነጻነት ለመዛመድ በፖለቲካም ውህደት ለመገናኘት እድል ያላቸው ይመስለኛል። ያው በተካሄደው በሰላምና በጥሩ አኳኋን ለመካሄድ ተችሏል። ለዚሁ
ሁሉ ለኢትዮጵያ ህዝብና መንግስት ለረዱትንም ድርጅቶች ምስጋና ልናቀርብ እንፈልጋለን። የኤርትራ ህዝብ የራሱን የወደፊት እድል በራሱ ለመወሰን ሰሞኑን ባካሄደው ህዝብ ውሳኔ ነጻነትን በመምረጡ ኤርትራ ከዛሬ ሚያዝያ 1985 ጀምሮ ሉዓላዊነቷ የተጠበቀ ሀገር መሆኗን አቶ ኢሳያስ አፈወርቂ አስታወቁ። የኤርትራ ጊዜያዊ መንግስት ዋና ጸሐፊ አቶ ኢሳያስ አፈወርቂ ለመላው የሀገሪቱ ህዝብና ለዓለም ህብረተሰብ ዛሬ ከቀትር በኋላ ባስተላለፉት መልእክት ላይ እንዳስታወቁት የሀገሪቱ ስነ ስርዓታዊ የነጻነት አዋጅ የሚወጣው የፊታችን ግንቦት 16 ቀን 1985 መሆኑ ነው። የአቶ ኢሳያስ መግለጫ ዝርዝርና ከዚህም ጋር የተያያዘ በዜና ሪፈረንደም ተጠናቅቋል። ይህ በእንዲህ እንዳለ ነበር በኤርትራና በኢትዮጵያና በኤርትራ መካከል በኮንፌዴሬሽን ተሳስሮ የመኖር ጉዳይ ሊኖር እንደሚችል አቶ ኢሳያስ አፈወርቂ የኤርትራ ጊዜያዊ መንግስትና የህዝባዊ ግንባር ሓርነት የኤርትራ ዋና ጸሐፊ በሳምንቱ ማብቂያ ያሳወቁት። የኤርትራ ውሳኔ ህዝብ ምርጫ ሀባዊ መረጃዎች እስካሁን ተጠቃለው ወደ ማዕከሉ ባለመድረሳቸው ምክንያት የምርጫ አጠቃላይ ውጤት እስከ ነገ እንደሚቆይ የሬፈረንደሙ ኮሚሽን ከአስመራ ጽሕፈት ቤት ዛሬ አስታወቀ። ለሶስት ተከታታይ ቀናት በድምጽ መስጫ ጣቢያዎች ሲካሄድ የነበረው ድምጽ አሰጣጥ በይፋ መጠናቀቁን ያበሰሩት ትናንት ማምሻውን በአስመራ ከተማ በከፍተኛ 1 ቀበሌ 05 በመገኘት ዶክተር አማረ ተክሌ የኤርትራ ሪፈረንደም ኮሚሽን ኮሚሽነር ድምጽ በሰጡበት ወቅት ነው። ይህ በእንዲህ እንዳለም ሪፈረንደሙ ከልብ ያስደስተው የአስመራ ከተማ ነዋሪ ህዝብ ስሜቱን በባህላዊ ጭፈራና ዜማ ሰሞኑንና ትናንትና ሌሊቱን ጨምሮ ገልጿል።